ፍሬያማነት፣ ምርታማነት፣ ውጤታማነትና እጃችን ባሳረፍንበት ነገር ሁሉ ምርታማ መሆን፣ ውጤታማ መሆን፣ መከናወን እግዚአብሔር ከኛ የሚጠብቀው ድንቅ ነገር ነው። በክርስቶስ አካልና ሙላት ቤተክርስቲያን ውስጥ በድንቅ ሁኔታ እግዚአብሔር በየዓመቱ የሚሰጠን የዳስ በዓል ወይም የፍሬያማነት ኮንፈረንስ አለ። በዚህ ኮንፈረንስ ላይ ስለ ፍሬያማነት እንማራለን፣ ስለ ፍሬያማነት እንጸልያለን፣ ስለ ፍሬያማነት የእግዚአብሔር ቃል ከዘፍጥረት እስከ ራዕይ ምን ይላል ያንን እናጠናለን። አገራችን ኢትዮጵያ ምርታማ እንድትሆን፣ ትውልዳችን ምርታማ እንዲሆን፣ እንዲሁም ክርስቲያን ማህበረሰብ በሙሉ እግዚአብሔር አምላክ በሱ ውስጥ ያስቀመጠውን በረከት ገልጦ የሚጠቀም እንዲሆን ጥቅምት 30 በጣም በሚያስገርም ሁኔታ የተለያዩ በኢትዮጵያ ውስጥም ከኢትዮጵያ ውጭም በተለያዩ አካባቢዎች የሚያገለግሉ የእግዚአብሔር ሰዎች በዚህ ዘመን እግዚአብሔር የሚጠቀምባቸው ሰዎች ተጋብዘዋል። ኑ በዚያ ፕሮግራም አብረን እንካፈል። ስትመጡ ግን እያንዳንዱ ሰው በእጁ ድንቅ ውድና ጣፋጭ የሆነ ፍሬ ይዞ ይምጣ። እንጸልያለን። እግዚአብሔር ያችን ቀን በሕይወታችሁ ሂስቶሪካል ቀን ወይም ታርኒንግ ፖይንት ያደርግላችኋል። ሰላማችሁ ይብዛ። ስለምትመጡ እናመሰግናለን።